ይውላጂ ሳሊህ መምሰል በጣም ቀላል ነው። ሳሊህ መስሎ መታየት በጣም ቀላል ነው። በአሁን ጊዜ በተለይ እንደዚህ ሚዲያ በበዛበት ጊዜ ለሰዎች ጥሩ ሰው መስሎ መታየት በምታደርገው ነገር ሊሆን ይችላል፣ ወይ ደግሞ በምታወራው ነገር ሊሆን ይችላል። ጥሩ ሰው መስሎ መታየት በጣም ቀላል ነው። ግን ዋናው ነገር ከአላህ ጋር ያለ ሁኔታ ነው። እውነት አንተ ከአላህ ጋር ሳሊህ ነህ ወይ? ጥሩ ሰው ነህ ወይ? አላህ የሚወደው አይነት ሰው ነህ ወይ የሚለው ነው። በተለይ ደግሞ ብቻህን በምትሆንበት ጊዜ ራስን በደንብ ልትፈትሽ ይገባል። አልኸልዋ መዐላህ ከአላህ ጋር የሚደረጉ ይሄ ኻስ የተለዩ ሆኖ ወቅቶች እስቲ ስለነዛ ማቀው ነገር ልንገራችሁ። አልኸልዋ መዐላህ በጣም አጂብ የሆነ ነገር ነው። ከአላህ ጋር የምታሳልፈው ጊዜ እኔ ይህን ስል ቁርአን እየቀራህ የምታሳልፈው ጊዜ ወይ ሰላት እየሰገድክ የምታሳልፈው ጊዜ ብቻ አይደለም። ያን እያልኩ አይደለም፣ እነዛም ናቸው። ላኪን እነዛን ለማለት ፈልጌ አይደለም። አንዳንዴ ይሄ ለአንተ ቅርብ የሆኑ ሰዎች አሉ አይደል? እናት አባትህ ሊሆን ይችላል፣ ወንድም እህትህ፣ ጓደኞችህ የማያውቁትን ያንተን ይሄ ሽንፈት ሊሆን ይችላል፣ ስንፈት፣ ይሄ በቃ ወንጀለኝነት ሊሆን ይችላል፣ ወይ ደግሞ የደረሰብህን ሙሲባ ሊሆን ይችላል። ለአላህ በቃ ተضرع አድርገህ ተተናንሰ ከአላህ ጋር እያወጋህ የምትቀጥላቸው ጊዜያቶች የሆነ ሳለ አላ ኻስያ የሆነ ወቅት ሰጥተህ ቁጭ ብለህ ከአላህ ጋር እያወራህ የምትቆይበት ጊዜ፣ ወይ ደግሞ ባንተ ላይ የዋለልህን ኒዕማ ሊሆን ይችላል እያስታወስክ እያመሰገንከው የምታደርጋት የምትቆያት ጊዜ በጣም አጂብ የሆነች እንትናት ይሄ ፍሬዋ ማለት ነው። ኋላ ላይ በተዘዋዋሪ መልኩ ያ ይሄ የምታሳልፋቸው ጊዜያቶች አንተ ላይ ደስታን መፍጠር የኢማን ጥንካሬን እየጨመሩልህ መሄድ ብቻ አይደለም፣ ወንጀል ላይ እንዳትወድቅ የማቀብ ፓወር አላችሁ። ለምን ከአላህ ጋር ያለህን ውዴታ እየጨመረልህ ነው የሚሄደው። በጣም ከአላህ ጋር ያለህ ትስስር እየጨመረ ይሄዳል። ከአላህ ጋር ያለው ትስስር አንድ ሰው ደግሞ እየጨመረ በሄደ ጊዜ እሱ ዘንድ ወንጀል እየተጠላ ነው የሚሄደው። ባረከላሁ ፊኩም። እቺን የሆነች ኸልዋ መዐላህ ያልኳትን እቺ ጊዜ ህይወታችን ላይ እስቲ እናስለምድ። የሆነ ከወንጀላችን ከመብዛቱ ጋር ያው ሁሉም ሰው ወንጀለኛ ነው። ወንጀላችን ከመብዛቱ ጋር ግን የሆነ ታይም እየሰጠን ከአላህ ጋር የሆነች ታይም ናት። ቢያንስ በቀን 10 ደቂቃ ሊሆን ይችላል፣ ወይ ደግሞ በሳምንት የሆነች ቀን ላይ 1 ሰዓት ላይ ቁጭ ብለህ ሊሆን ይችላል። በጣም በቃ ፍሬውን የምታየው በጊዜ ሂደት ነው፣ በአንዴ አይደለም። ባረከላሁ ፊኩም። ወላሂ እንጀረበው፣ በጣም ትልቅ የሆነ ለውጥ እናገኝበታለን። ወሰላሙ አለይኩም።